ኢምፖሲብል አይደለም። እየተደረጉም ያሉ ነገሮች አሉ። ያው የሚነገረው ጉድለቱ ስለሆነ ነው እንጂ ለምሳሌ አሁን ይኸውልህ የቀበሌ ቤት ውስጥ የሚኖር ሰው እኮ ሂዝ ኖት ኢንታይትልድ እኮ እዛ ቤት ውስጥ እኮ ኢንታይትልመንት የለው ተከራይ እኮ ነው። ግን በሱ ምክንያት የሚያገኘው የተለየ መብት የለውም። አሁን ለምሳሌ በአርሶ አደሮች አካባቢ ስታይ መሬቱ የነሱ የሚያርሱት ቤት ነው፣ ኦነርስ ናቸው። ስለዚህ እነሱ ሼር ሆልደር ማለት ድርሻ አላቸው ማለት ነው። የቀበሌ ቤት ያለው ሰው ምን መዋጮ ይዞ ነው ሼር ሆልደር ሊሆን የሚችለው? እና የሆነ ፕራክቲካል አረጋዋለሁ ስትል እሺ አይ ችግር የለም ዜጎች ናቸው ሼር ሆልደር እናርጋቸው ካል ከዛ ኤቭሪባዲ የቀበሌ ቤት ቢኖረው የቀበሌ ቤት ስለሌለኝ ነው ወይ እኔም እኮ ዜጋ ነኝ የከተማው ነዋሪ ነኝ እኔም ሊሰጠኝ ይገባል ብሎ ደግሞ ሌላውም ሊመጣብኝ ይችላል። ግን ከሱ በተለየ ሁኔታ አሁን ለምሳሌ ካዛንቺስ ላይ ያለው ሞዴል ምንድነው? ካዛንቺስ ላይ ሆነው ሰፋፊ ቦታ ያላቸው ሰዎች ራሳቸው እዛው ካዛንቺስ አካባቢ እንዲያለሙ ቦታ ተሰጥቷቸዋል። ሌላ ቦታ መሄድ ሌላ ቦታ ምትኩ ሌላ ቦታ ሳይሰጣቸው እዛው ካዛንቺስ ተሰጥቷቸው እዛው እንዲያለሙ ተፈቅዶላቸዋል። ግን ዊዝ ኮንዲሽን ነው የተሰጣቸው። ተሰጥቷቸው አጥረውት ቁጭ ብለው ድሮም ካዛንቺስ ነበርን አሁንም ካዛንቺስ ነን እያሉ ቦታ ጋምብል እያደረጉ ቦታ ለመሸጥ ሳይሆን ሪሊ የማልማት ፍላጎትም አቅም ካላቸው እዛው ቦታ እንዲያደርጉ ተብሎ የተሰጣቸው ብዙ ሰዎች አሉ። ካዛንቺስ አንደኛው ፓርት ሙሉ ለሙሉ በእንደዚህ አይነት በምትክ የተሰጠ። ሌላው ካዛንቺስ ጋር የተነሱት ሰዎች እዛ ቦታ ሼር ሆልደር ይሁን ምናምን ከፈለ አሁን ለምሳሌ በጣም ትልልቅ ፐብሊክ ስፔሶች እየተሰሩ ነው። ፓርክ ልል ነበረ ያው ፓርክ ነው የሚወደው ደግሞ ምናምን ይላሉ ብዬ ነው እኔ አይደለሁኝም ጠቅላይ ሚኒስትሩ ነው። እየተሰራ ያሉ አርት ጋለሪስ አሉ የሰዎች እንትን የሚያደርጉበት ዲቴሉ ልነግርህ አልችልም ከመመረቁ በፊት ዝርዝር እንትን ማውጣት ስለሌለብኝ እና በጣም ብዙ እየተሰሩ አሉ። በሙሉ ግን የህዝብ የአገልግሎት የሚሰጡ ተቋማቶች ናቸው። ለምሳሌ በከተማችን ውስጥ ይሄ ነው የሚባል የስፖርት ማዕከል የለንም። ካን ኢማጂን አዲስ አበባን የሚያክል ኢንተርናሽናል ከተማ የዲፕሎማቲክ ሴንተር ምናምን እያለን የምንፎክርባት ከተማ የስፖርት ማዕከል የለንም። ድሮ የምናውቃቸው ወክማ ምናምን የሚባሉ የቅርጫት ኳስና ሜዳ እንትን ምናምን የምንጫወትበት ሁለት ምናምን የሆነ ኮምፓውንድ ውስጥ ያሉ በስተቀር ይሄ ነው የሚባል የተሟላ ስፖርት ፊልዶች የሉንም። ሶ እነዚህ አይነት ቦታዎች ላይ ክሊር የተደረጉት ቦታዎች ላይ እንደዚህ አይነት ኢንተርናሽናል ቦታዎች እንዲኖሩ ተደርገው ተሰጥተዋል። እነዚህ ቦታዎች ለሁሉም ዜጋ እኩል ክፍት የሆኑ ሁሉም የሚጠቀምባቸው ቦታዎች ናቸው። ግን አሁን ኦን ማድረግ የሚፈልግ ሰው ካለ አቅም ካለው ሊወስደው ይችላል፣ ሊሰራበት ይችላል። ግን መንግስት ኦን አድርጎት መንግስት ሰርቶት ሰዎች የሚጠቀሙበት ቦታ ማድረግ ነው። አዲስ ኤክስፒሪየንሶች አሉ በነገራችን ላይ በኢኮኖሚክ ቲዮሪም በተለየ ሁኔታ ሊታይና አይ ቲንክ ሪኮመንድ አደርጋለሁ። የቦጎታ አምባሳደር የነበረ ሰውዬ የቦጎታ ከንቲባ የነበረ ሰውዬ ከተማዋን እንዴት አድርጎ እንደቀየራት ከተማዋን እንዴት አድርጎ የብስክሌት የእግረኞችን ስራ እንደተሰራ እንደውም ቃሉን በጣም ነው እንትን የምለው ዲሞሊሽ ቱ ዴቨሎፕ የሚለው አለ እና መጽሐፉን ፎቶ አንስቼ እልክልሃለሁ እና አለ እናንተ ጋር እና እሱን ገዝተህ ብታነቡ ከተማን ለመቀየር አንዳንድ ጊዜ መውሰድ ያሉ ሪስኮች ምን እንደሆነ ያሳያል። ሶ ፐብሊክ ስፔስን ለመፍጠር ዩ መስት ዲሞሊሽ ማድረግ አለበት። ሰዎቹን በሆነ ባልሆነ ነገር ሸጓቁተህ እዛ የምታቆያቸው መሆን የለበትም። ስለዚህ ያ ዲሞሊሽ የሆነው ቦታ ግን ምንድነው የሆነው የሚለውን ጥያቄ ነው መመለስ ያለበት። በአብዛኛው ፐብሊክ ስፔስ ነው የተደረገው። ፐብሊክ ስፔስ ማለት ደግሞ አብዛኛው መክፈል የማይችለው ገልፍ ክለብ መሄድ የማይችለው ሸራተን ሄዶ እዛ ግሪን ቦታ ላይ መዝናናት የማይችለው ሰው በነፃነት የሚያርፍበት የሚቀመጥበት ቦታ ነው። ከዛ በኋላ አሁን አምቤን እያደረግናቸው ያሉት ነገሮች አሉ። ለምሳሌ ሪዲንግ ቦታዎች የማንበቢያ ቦታዎች ኮሪደሮች እንዲኖራቸው ሰው ሄዶ ዝም ብሎ አረንጓዴ ቦታ ፈልጎ ወንበር አዘጋጅተንለት ቁጭ ማለት ብቻ ሳይሆን የማንበቢያ ኮርነር እንዲኖረው ሰው ማንበብን ባህሉን እንዲያደርግ እንደዚህ አይነት ኮምፕሊመንተሪ ነገሮችን እየተጨመረባቸው አፕግሬድ እየተደረጉ ይሄዳሉ። ስለዚህ የኢትዮጵያ ሕዝብ ያማረው መናፈሻ ነው ወይ ምናምን ለሚሉ ሰዎች
አዎ መናፈሻም ያምረዋል፣ መናፈሻም ያስፈልገዋል። ድሃም መናፈሻ ይፈልጋል። ድሃ ሆዱ ብቻ አይደለም እና አትጣሉት፣ አታናንቁት ማለት ፈልጋለሁ። ስለዚህ ድሃ ለሆዱ ብቻ አይደለም የሚኖረው፣ ለማይንዱም ይኖራል። የሚያነብበት ቦታ፣ የሚተነፍስበት ንጹህ ቦታ ያስፈልገዋል። ስለዚህ ድህነታችንን ለመቆሸሽ አድርገው በሱ ሊያጣጥሉ የሚፈልጉ ሰዎች ካሉ የሚሰማችሁ የለም በል